አንድነትና በሶስትነት ሳይከፋፈል ሶስትነት በአንድነት ሳይጠቃለል በአንድነቱና በሶስትነቱ ለዘላለም ጸንቶ የሚኖር በባህሪ የማይመረመር ሲሆን በፍጥረት የሚታወቅ መባረክትና በነጸብራቅ ብልጭታ የሚበታትነውን ውሃዎቹን በረቂቅና በደመና አካል የሚቆጥር ሊወድቁ የሚፈገመገሙትን የሚደግፍ ሐሰተኞችንና ወደ እውነት የሚመልስ ከወንዶችና ከሴቶች ከሽማግሌዎችና ከሕፃናት ለእሱ ብቻ ምስጋና የተገባው አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በጥር 19 ቀን የሚነበብና የሚጸለይ ፍጹም ደስታ መልአክ የሚሆን የሊቀ መልአኩ ቅዱስ ገብርኤል ድርሳን ይሄ ነው። ጸሎቱና ኃይሉ ከኔ ከኃጢአተኛው ገብረ ሥላሴ ጋር እንዲሁም በጸሎት አግዘኝ ካሉት እህቶችና ወንድሞቼ ጋር ይኑር ለዘላለሙ አሜን። አንደኛ ምዕራፍ ወንጌላዊ ዮሐንስ ወልደ ነጎድጓድ የመላእክት አለቃ የሚሆን ስለ ቅዱስ ገብርኤል የተናገረው ድርሳን እንዲህ ነው። አለ ትቃርፍ በሚባል መጽሐፍ እንደተናገረው ሳጥናኤል በወደቀ ጊዜ ይህ መልአክ መላእክትን ከታላቅ መታወክ በቃሉ ጸጥ አደረጋቸው። ብሩህና ጽዱላን የሆኑ ሰማያትና የፈጠረ የጌትነቱ ዙፋን ከሁሉ በላይ የዘረጋ በቃሉም በቅዱሳን መላእክት ጭፍሮችን ስሙን ሊቀድሱ ከሃሊነቱን ሊገልጹ የፈጠረ ዳግመኛ በራሱ አርአያና አምሳል ፈጥሮ በልዩ ልዩ ምስጋና እንዲያመሰግኑት ያደረገ እግዚአብሔር ይመስገን አለ። በጌትነቱ ዙፋን አንጻር ብርሃንን የፈጠረ ዙፋኑንም እንዲሸከም አርባዕቱን አንስትን የመደበ ከነዚህም የመጀመሪያውን ፊት የሰው ፊት ሲመስል የሁለተኛው ፊት የእንስሳ ፊት ይመስላል። እነዚህም በቀኝ በኩል ከዙፋኑን የሚሸከሙ ናቸው። የሶስተኛውን ፊት እንደ ላም ፊት ሲመስል የአራተኛው ፊት ደግሞ የንስር ፊት ይመስላል። እነዚህም ደግሞ በግራ በኩል ዙፋን የሚሸከሙ ናቸው። ኪሩቤል የሚባሉ 4 ክንፍ ያላቸው፣ ሱራፌል የሚባሉ 6 ክንፍ ያላቸው መላእክት አሉ። እነርሱም የእግዚአብሔር ጌትነቱን እሳት እንዳያቃጥላቸው በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ። ሁለት ክንፋቸውን ዘርግተው ቅዱስ 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 አሸናፊ እግዚአብሔር የጌትነት ምስጋና በሰማይ በምድር የመላ ነው እያሉ ያመሰግናሉ። በየማዕረጋቸው በየወገኖቻቸው አንድ አድርጎ 10 ሊቃናተ መላእክትን ሾሙ። የመጀመሪያውን አለቃ ከአንደኛው እስከ ሁለተኛው ያለውን የስልጣን ደረጃ ከምድር ከሰማይ ያለውን ርቀት ያህል ነው። እነዚህንም በረቀቀ መላእክት ላይ የበላይ አለቆች ናቸው። ሌሎቹም ዓይናቸውም ብዙ የሆኑ አሉ፣ ክንፋቸውም 6 የሆኑ ሱራፌል የሚባሉ አለቆች አሉ። ከእነርሱም እግዚአብሔር ስቡ ነው እያሉ የሚያመሰግኑ አሉ። እግዚአብሔር እኩት ነው እያሉ የሚያመሰግኑ አሉ። እግዚአብሔር ብሩክ ነው እያሉ የሚያወድሱ አሉ። እግዚአብሔር ቅዱስ ነው እያሉ የሚቀድሱ አሉ። እሱም እንደሚመሰገኑት ወዶ ለሁሉም ያማረና የጣፈጠ አንደበት ሰጥቶ አዋቂዎች አደረጋቸው። ቅዱሳን የሚሆኑ 10 አለቆች አሉ። እነሱም በብርሃን ድንኳን ዙሪያ እና በዙፋን ፊት ይቆማሉ። ከዚህም ግሩም የሚሆን የመለኮት የእሳትን አትሮንስ አካባቢ ይዞራሉ። ከእነዚህም አለቆች አለቃ የሆነው የመላእክትን ምስጋና ወደ እግዚአብሔር የሚያሳርግ ሳጥናኤል የሚባል አንድ መልአክ ነበረ። ይህም ርጉም መልአክ ፍጡር መሆኑን እያወቀ ቀዳማዊና ብርሃናዊ በማሰብ ልቡ በልዩ ሐሳብ ተመሰጠ። ክብሬንስ ለባዕድ አሳልፌ ለምን እሰጣለሁ? ራሴን መመስገን ሲገባኝ ለምን አመሰግናለሁ? እያለ ተመጻደቀ። ይኸውም ሳጥናኤል ከእሱ ጋር ያሉትን መላእክት እንደምታስቡት ፈጣሪ ያለን ከሆነ እኛም እንዲሁ እግዚአብሔርን ያልፈጠረውን ፍጥረት መፍጠር አለብን አላቸው። መላእክትም ይህንን በሰሙ ጊዜ ፈጽመው ታወኩ። ከሃዲ ሳጥናኤልም ግን ከክህደቱ መጽናት እኛን የፈጠረ ካለ ከመንበሬ ይጣለኝ፣ ከማዕረጌ ያዋርደኝ ያለ ደነፋ። ዳግመኛም በዚህ በሚናገርበት ነገር ሁሉ በመላእክት ዘንድ ፍጹም መታወክ ሆነ። ፈጽሞ እስኪክዱ ድረስ
ከነቀፋ አልታገስምና ይልቁንም መላእክትን እኔ የሁሉ ፈጣሪ ስለሆን ስቡ ክቡር ታላቅ ተብሎ መመስገን ይገባኛል፣ ከእኔ በቀር ሌላ ልታመሰግኑ አይገባችሁም አላቸው። ይህንንም በተናገረ ጊዜ በቅስበት ከመንበሩ ወድቆ ከክብሩ ተዋረደ። የእሱ ተከታዮች የሆኑ ብዙ መላእክት ከማዕረጋቸው ተሻሩ። በዚያ ጊዜ የሰላሙ መልአክ ቅዱስ ገብርኤል እኛ ሁላችን መላእክት በፍቅርና በሃይማኖት እግዚአብሔርን በመፍራት በንጽህና ሆነን በያዝነው ስርዓታችን እንጽና ብሎ በታላቅ ቃል በመናገር የመላእክት ሰራዊትን ጸጥ አድርጎ አረጋጋቸው። ከዚህ በኋላ እግዚአብሔር ተገልጦ የፈጠራቸው እሱ መሆኑን በጨለማ መካከልም ብርሃን ይሁን ብሎ ትእዛዝን የሰጠ እሱ መሆኑን ነገራቸው። እሱም አሸናፊ እግዚአብሔር ቅዱስ ቅዱስ ተብለህ ትመሰገናለህ፣ የጌትነት ምስጋና በሰማይ በምድር የመላ ነው እያሉ አመሰገኑት። ስርዓቱን የጠበቀና ትእዛዙን የተቀበለ በማዕረጉ ጸንቶ ቆየ። የገብርኤልም ቃል ያልሰማና ትእዛዙን ያልተቀበለ ግን ከማዕረጉ ወርዶ ከዲያብሎስ ጋር ወደቀ። በየቦታውም ያሉ የእሱ ተከታዮች የሆኑ መላእክት ሁሉ ከስልጣን ተሻሩ፣ እርኩሳት መናፍስት ሆኑ። ሁለተኛ ምዕራፍ በነፍስ በስጋ አንድ የሆናችሁ የቅድስት ቤተ ክርስቲያን ማህበርና ጉባኤ ሆይ ይህን የመላእክት አለቃ ቅዱስ ገብርኤል በባህሪውና በአቋሙ ጸንቶ እንደተገኘ አርቃችሁ አስተውሉ። ሕግና ስርዓት ለእናንተ አላችሁና። ይህ መልአክ ሳጥናኤል በካደ ጊዜ መላእክትን በእምነት አጸናቸው፣ በቃሉ አረጋጋቸው። ስለዚህም እግዚአብሔር አክብሮ በረቂቃን መላእክት ላይ ሾመው። እንግዲህ የጌታ ወዳጅ ዮሐንስ በመልእክቱ በቃሉ ብቻ ሳይሆን በስራው እንጂ እንተባበር ብሎ እንደተናገረን እኛም እርስ በራሳችን በመፈቃቀርና የወንድማችንን ችግር የኛ ችግር አድርገን በቃላችን በስራችን አንድ ሆነን ይለምንልን ዘንድ እንማልደው። እርሱ ራሳችንን ንቃቀፍ ግን ቆዳችን ከጥንታችን እስኪታበቅ ብንጾም ላባችን ወደ ደም ተለውጦ እስኪንጠባጠብ ድረስ ብንሰግድ ጾማችን ስግደታችንን ሊያርግልን አይችልም። የአነጋገሩን መዓዛ ጣፋጭነቱን ያለው ጳውሎስ ፍቅር የማንኛውም ስራ ሁሉ መስፈጸሚያ ከሁሉም በላይ የሆነች ሕግ ናት ሲል ተናግሯልና። ዳግመኛ የመላእክትን ቋንቋስ እንኳን ባውቅ ፍቅር ከሌለኝ እንደሚጮህ ቆርቆሮ ወይም እንደሚመታ የከበሮ ድምፅ መሆኔን እንጂ አዋቂ ልባል አይቻልም አለ። ስለዚህ ሐዋርያው ያዕቆብ በመልእክቱ ለእግዚአብሔር እሺ በእጄ በሉት ሰይጣንን ግን አሻፈረኝ በሉት ብሎ እንደተናገረው ያጸናን ዘንድ የዚህን የሰላም መልአክ የገብርኤልን በዓሉን እናክብር። የጠላታችንን ሰይጣንን ፍቃድ አንቀበለው፣ ለፈጣሪያችን እንገዛ። ተፈጥሯቸው ጽኑዓን የሆኑ መላእክትን በምክሩ ያጽናና ያረጋጋ፣ ፍጥረታቸውንም ደካማ የሆኑ እኛንማ ከማጽናናት እንዴት ቸል ይላል? ልመናው አማላጅነቱ አገልጋዩ ከምንሆን ከእኛ ጋር ይሁን ለዘላለሙ አሚን። ሶስተኛ ምዕራፍ እንግዲህ ግሩም የሚሆን የመለኮትን ምርጥ መሳሪያም የምድር ዳግሚት አርያም የተባለች በውስጧ በአፏ ድንግል የምትሆን እናትነት ግርድናን በእናትነት አስተባብራ የተገኘች ወደ ድንግል ማርያም ነገር እንመለስ። በነፍሷም በስጋዋም በኃጢአት ያላደፈች ስለሆነች በአብ ጌትነቱ ንጹሕ አዳራሽ የወልድ ማደሪያ ተባለች። በድንጋሌ ስጋ በድንጋሌ ነፍስ የተጌጠች በንጽሐተ ስጋ በንጽሐተ ነፍስ የታተመች የመንፈስ ቅዱስ ማደሪያ ስለሆነች በዓለም ፍጥረታት ሁሉ ምሳሌ አይገኝላትም። አስቀድሞ እንደተናገርኩት ንጹሕ ገንዘብ ከሚሆን ከቸራ አምላክ በቀር ስጋዊ ደማዊ ሰው ወይሳዊ ያልቀረበ
የመጽነስና 9 ወር በመሸከም ማኅተመ ድንግልናን አልተለወጠም። በመውለዱ ከሥጋዋ ንጽሕናን አላደፈም። ስለዚህም ለሰውና ከመላእክት ከዓለም ላይ ላሉ ፍጥረታት ሁሉ መመኪያ ሆነች። የማርያምንስ ክብር ለመናገር ቢያስፈልግ ወረቀትና ቀለም ባልበቃም ነበረ። ዳሩ ግን የሰሚዎችን ልብ እንዳይዘነጋ እንዳይሰለች በመጠንና በአጭር ይሁን። በአማላጅነቷ የሚደረግ ይቅርታን በረድኤቷ የሚገኝ ስጦታ የተወዳጅ ልጇን ቸርነት በአገልጋዩዋ በእኔ በገብረ ሥላሴ እንዲሁም በጸሎት አግዘኝ ባሉ በዚህ ዓለም ላሉ ሰዎች በታላቁ በትንሹም በደካማውና በብርቱ ሁሉ ላይ ይደርስ ከዘላለሙ አሜን። የልዑል እግዚአብሔር የመላእክት አለቃ ድንግል ማርያም ባለሟል ይቅርታውና ቸርነቱ አማላጅነቱ የቅዱስ ገብርኤል ድርሳን ይህ ነው። የቃልን ሰው መሆን የምስራችን የተናገረ በክንፍ ላይ የዓለምን የሕይወትን ማኅተብ ያታተመት ይህ መልአክ ወንጌል ልጆች የምንሆን ሁላችንም ከመውደቅና ከመጥፋት ይጠብቀን አሜን። ኢሳይያስ እነሆ ድንግል በድንግልና ጸንሳለች ያለ ርኵሰትም ወንድ ልጅ ትወልዳለች ስሙንም ኢየሱስ ይባላል ብሎ ትንቢት ወደ ተናገረላት ታናሽ ብላቴና ወደምትሆን ወደ ገነት ርግብ ወርዶ የጌታን መጸነስ የምስራችን ያበሰረ የቅዱስ ገብርኤል ድርሳን ይህ ነው። ቅዱስ የሚሆን የዚህን የመላእክት ብስራት እነሆ የሰማይ ሰራዊት አለቃ የሚሆን እሱ ነው። የጸሎቱ ኃይል በባሕሪው በየብስም ይጠብቀን ለዘላለሙ አሜን። በነቢያትና ሐዋርያት በጻድቃንና በሰማዕታት ለእርዳታ የሚላክ የሊቃነ መላእክት አንዱ የሆነ የምስራች ዜና አብሳሪ ድርሳን ይህ ነው። እንደዚሁ ይህንን ገዳም ለመጠበቅና ይህችን መንጋ ለመጎብኘት ወደዚህ ላክ አገልጋዩ የሚሆን ይጠብቀን ለዘላለሙ አሜን። ምዕራፍ 4 በረከቱና አገልጋዩ በሆኑ በእኛ ላይ ይደርና የመላእክት አለቃ ቅዱስ ገብርኤል ያደረገው ታምር ይህ ነው። ሰዎች ቤተ ክርስቲያንን ለመስራት ድንጋይ በሚሸከሙበት ጊዜ ታላቅ ድንጋይ በግንበኛው በአናጺው ላይ ወደቀበት። ሁለተኛውም በአንዱ የቀን ሰራተኛ ወዛደር ላይ ወደቀበት፣ እግሩን ቆረጠው። ሰዎቹም በአልጋ አድርገው ተሸክመው ወደ ቤቱ ይዘው ሲሄዱ ቅዱስ ገብርኤል በአንድ አዋቂ ወጌሻ አምሳል መጣና የተሸከሙትን ሰዎች ምን ጉዳይ እንደደረሰበት እንመረምረው ዘንድ ቁስለኛውን አሳርፉት አላቸው። እነሱም ይህንን ሰው ካዳንከው ዋጋ እንሰጣለን አሉት። ከዚህ በኋላ ያንን ሰው ልጄ ምን አገኘ ሲል ጠየቀውና ዳሩን ግን በዛሬው ዕለት ትድናለህ ብሎ በክብር አረገ። በእኩለ ሌሊት ላይም በጽኑ ሕመም ሲሰቃይ ሳለ መልአኩ በሕልሙ ታየው። ከዚህም ለምን ትተኛለህ? ተነስተህ ወደ ሥራ ሂድ እንጂ እግዚአብሔር ከድዌ ፈውሶሃል አለው። ያም ሰው በነቃ ጊዜ ከቀድሞ የበለጠ ጤንነት አገኘ። እንደዳነም ባወቀ ጊዜ እግዚአብሔር መልአክ አለቃ የሚሆን የቅዱስ ገብርኤል እያመሰገነ ተነስቶ በእግሩ ቆመ። ሚስቱና ልጆቹን በአካባቢው የተኙትን ሁሉ ምን ሆንህ ነበር ብለው ጠየቁት። እሱም በማን ወገን እንደሆነ የማላውቅ መልኩ ብሩህ ሰው ወጥቶ ተነስተህ እግዚአብሔር ጤንነትህን ሰጥቶሃልና ወደ ሥራ ሂድ አለኝ። ቃሉንም በሰማሁ ጊዜ ይህንን ቁስሌን እንዳልቆሰልኩ ሆኖ አገኘሁትኝ። ያዳነኝ ገብርኤል እንደሆነ እነግራችኋለሁ አላቸውና ተነስቶ ወደ ሥራ ሄደ። ያዩትና የሰሙት ሁሉ ይህንን ድንቅ ታምራትን ያደረገ አንዱ የሚሆን የገብርኤልን አምላክ ኃያል ነው እያሉ አደነቁ። አገልጋዩና በእኔ ከክፉ ነገር ሁሉ ይጠብቀኝ ለዘላለሙ አሜን። 5ኛ ምዕራፍ የፍቅሩ ባለሟል አገልጋይ ከምንሆን ከእኛ ጋር ለዘላለሙ ይሁን። በውስጧ ሥጋ ያረፈባት በባህር እንደከፈለ የሚናገር የመላእክት አለቃ ቅዱስ ገብርኤል ታምር ይሄ ነው። አንድ አላዊ ንጉሥ የሰማዕቱ ጊዮርጊስን ሰውነት በመጋዝ እንዲሰነጥቁና ከሰነጠቁም በኋላ የሚያቃጥል ድኝ ቁልቋል ካለበት የብረት ጋን ውስጥ እንዲጨምሩ ታዘዘ። የብረት ጋኑም
ያሰማው ወይም የሚያግል ነበልባል 15 ክንድ ያህል ከፍታ ያለው እሳት እንዲያነዱ አሽከሮቹን አዘዘና እነሱም እንዳዛቸው አደረጉ። ዳግመኛ የአላዊው ሁሉ 2 ክንድ ያህል ወደ መሬት ቆፍሮ የብረቱን ጋን እንዲቀብሩት በላዩም ላይ አፈርን እንዲደፍኑበት ቤትንም እንዲሰሩበት አደረገ። ከዚህ በኋላ የጌታችን የመላእክት አለቃ የሚሆን የቅዱስ ገብርኤል የጊዮርጊስን ሥጋ ያለበትን የብረቱን ጋን ምድሩን ሰንጥቆ እንዲያወጣ አዘዘውና እንደታዘዘው ጋኑን የጊዮርጊስን ሥጋ አወጣ። በረከቱ አገልጋዩ ከኔ ከኃጢአተኛው ገብረ ሥላሴ ጋር ለዘላለም ይጠብቅ ለዘላለሙ አሜን። ቅዱስ ገብርኤል ሆይ የከበረ ሰማዕታትን አለቃ የሚሆን የጊዮርጊስን ሥጋ ያወጣ ከብረት ጋን በነጭ ሐር ንጽሕና ልብስ ሸልመህ አስጊጠኝ። እኔ ኃጢአተኛውን በደለኛውን የበደል ጎዳናን ከመሄድ እቆጠብ ዘንድ እግር ሰባራ በመሆን ትርፌን መከራን ሞትን ነውና በከንቱ መባከንን እንዳያገኘኝ ጠብቀኝ። የቅዱስ ገብርኤል አምላክ መድኃኔ ዓለም ኢየሱስ ክርስቶስ እኔ ኃጢአተኛውን ገብረ ሥላሴን አድነኝ። አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ አሜን።